ይቅር በለኝና ሙስሊም ነህ ምንድን ነው? ምን እምነትህ ምንድን ነው? እኔ ክርስቲያን ነኝ። ሙስሊሞችን በጣም አከብራለሁ፣ በጣም እወዳለሁ። በጣም ብዙ ቤስት ፍሬንዶች አሉኝ። ገብቶሃል አይደል? እኔም ልንገርህ ቆይ አሁን ለምሳሌ ከዛ በላይ አዳምጥ። ከአንተ በላይ ምናልባት የሙስሊም ዘመዶች በቤቱ ገብቼ ስለመጣሁ ችግር የለውም። የኩሱ ጀለስ ነው። እስኪ መሐመድ ሐሰተኛ ነብይ ነው፣ አላህ የሚባል አምላክ የለም የሚበሉ ፕሮፌሰር ክርስቲያን ነኝ ስላሉ ምን አልከኝ? መሐመድ የሚባል ነብይ የለም፣ ሐሰተኛ ነብይ ነው፣ አላህ የሚባል አምላክ የለም የሚበሉ ያልኩ ያለውን ክርስቲያን ነኝ ስላሉ ነው። ሳልጨርስ ነው ያቋረጠኝ። ሳይ ክርስቲያን አይደለም፣ ክርስቲያን አይደሉም። እርሶ ውሸታም ስለሆኑ ነው። አይደለም ሳልጨርስ አላወራሁም። ፖስት ነው ያሉት። ፖስት አረኩኝ አላረኩኝ እዳዝም ማለት። ስለዚህ ክርስቲያን ነኝ ብለዋል። እስልምና ምን አይነት ውሸታሞች እንደሆኑ ማሳያ እርሶ ስለሆኑ ማለት ነው። አሁን ክርስቲያን ከሆኑ ችግር የለም። እሺ ኢየሱስ የጌቶች ጌታ ነው። ኢየሱስ ክርስቶስ አምላክ ነው፣ ጌታ ነው በሉ አልልም። ይበሉ ክርስቲያን ከሆኑ አልልም። ክርስቲያን ነኝ አላልኩም። አልጨረስኩም። ክርስቲያን ነኝ አላልኩም። አላሉም። ሰምታችኋል። 280 ሰዎች አይደለም ክርስቲያን ነኝ ብሏል። ፕሮፌሰር ፕሮሰሰር ኖት ፕሮፌሰር ኖት ባይዘው ይቅርታ፣ በጣም ፕሮሰሰር ኖት ፕሮፌሰር ኖት። አሁን ፕሮሰሰር መሆኑን ነው ኮምፒውተር ምናምን ብለውኝ የለ ፕሮሰሰር መሆኑን ነው ያረጋገጥ ነው። ፕሮፌሰር መሆኑን ሳይሆን ፕሮፌሰር በነገራችን ላይ ራሱን የቅሌት ቦታ ላይ አያስቀምጥም። ቅድም ክርስቲያን ነኝ ብለዋል። ቅድም ክርስቲያን ነኝ ብለዋል። አሁን ደግሞ ትንሽ ቆይተው አልልም። ለምን መዋሸት አስፈለገ? በነገራችን ላይ በውሸት ነው ነገሩ ሲጀመር። እምነታችሁም የቆመው በውሸት ነው። ስለዚህ መዋሸት ነው ያላችሁ አማራጭ። ሌላ አማራጭ አሁን ፕሮፌሰር እየመሰለኝ ነው። ምክንያቱም እስልምና እንደሚያሳፍር ስለገባው ክርስቲያን ነኝ አለ። ፕሮፌሰር ነው እርግጥ በዛ አሁን ፕሮፌሰር ስለሚያሳፍር ሲጀመር ይሄ ስም ለእስልምና ይሆን እውነት ነው። ክርስቲያን ወንድማችን እና ቅልብ ያላችሁ እስላሞችም ስላላችሁ ስፔሻሊ ክርስቲያኖች እወቁ። እንዲህ ነው እየተሰገሰጉ የሚገቡት። እዛ ጋር ሄዶ ክርስትና ስለማጥፋት ሲዶልት ይውላል። እንደዛ ነው ሮጠ ብትወጣ ተሸማቀም ይሻላል። እንደዚህ ሮጠ መውጣት ነው ያለብህ። አየህ አይደለ? እዛ ጋር ኩሱ አምላካችንን ላይ እንደዛ ሲሳደብ አያችሁት? የእናንተ አምላክ እያለ ፎቶ ላይ አያችሁት? ይሄንን ነጭ ነው የምታመልኩት እንዲያለ የሚሳደብ ልጅ ፖስት አድርጎ መጥቶ እኛ ጋር ደግሞ መጥቶ እፎይ ተሳዳቢ ነው ብሎ እኛን ሊያሸማቀቅ ይገባል። እንትና ተሳዳቢ ነው እያለ ይመጣል። እዛ ጋር ደግሞ ሄዶ ማሻአላ በርታ ግፋ እያለ እዚህ ጋር ደግሞ መጥቶ ክርስቲያን ነኝ በሚል ማሊያ ደግሞ መጥቶ እኛ ጋር ደግሞ መጥቶ የእኛን ተሳዳቢነት አጉልቶ ሊያሳየን ይፈልጋል። ያልተሳደብነውን የተሳደበውን እዛ ጋር ባጀት መድቦ ዱባይ ቁጭ አድርጎ እያኖሩ እያንቀባረሩ እያበሉ እያጠጡ ያለ ስራ 24 ሰዓት እያስቀመጡ 24 ሰዓት ክርስትና እንዲሰደብ ድጋፍ ኢኮኖሚካሊ ሞራሊ ኤቭሪቲንግ ድጋፍ እያደረገ እዚህ ጋር ደግሞ ልብሱን ይቀይርና መጥቶ እኛን ሊያሸማቀቅ ይገባል። እንደዚህ አይነት ሰዎች በርካታ ናቸውና ተማሩባቸው ለማለት ያህል ነው። እንደዚህ መማሪያ ይሆናሉ። የአይቲ ፕሮፌሰር ወጣ ዴባ ተሸማቆ ነካው ተሸማቆ ካለ የምሩን ነው። ግን አይቲ ፕሮፌሰር ነኝ ያለው ነው ወይስ ፕሮሰሰር ነው ያዘው? ማለት የወሬ ፕሮሰሰር ማለት ነው። ዝም ብሎ ወሬ ፕሮሰስ የሚያደርግ ሰው አለ። የአዲስ ፕሮሰሰር ነገር ይላል እንጂ ነገራችን ላይ ፕሮፌሰር ሆኖ አንደኛ እዚህ አይመጣም። የማይመጣባቸው ብዙ ምክንያቶች አሉት። ብዙ ምክንያቶች እኔ እንደው እስከ መጨረሻው ላስኪደው ብዬ ነው። ግን በቃ ትንሽ ነው የቀረኝ ምናምን ብሎ በቃ ሰጥተውኛል አለ መጀመሪያ